ልገባ ነው። ምን ተከልተህ ልመታኝ ነው? አዎ መልሰኝ እባክህ ከቀልቤ ልሁንበት። ግባ እያላችሁኝ አይደል? እና ግባ ነው እወድሻለሁ። በረበረ ምንድን ነው ጆርዳን ኤት ነው ብለህ ይሄንን ጫማ በዚህ ካርቶን የሸጥክልኝ ሰውዬ ማለት ያዙልኝ ሰዎች፣ ኧረ ያዙልኝ። ምንድን ነው ልገባ ነው? ምን ተከልተህ ልመታኝ ነው? አዎ እንደዛ ካረክ ጭንቅላት ልመታ ነበር አትሳካ። እሺ አራምብና ጎንበስ በልና እኔ ላንሳልህ እንጨቱን። እንጨት እኮ ያቺ ነው ጭንቅላት። እዚህ ነው እንዴ? አዎ በእናትሽ ቅመይልኝ፣ በዛው ብራዘር ቅመይልኝ። ኧረ ዞር በል ወንድም። ኧረ ሙት በእናትህ እናትም አባቴ ሞተዋል። ቤት ውስጥ አንድ ሰው የለም ያክልኝ የሚቀምልልኝ። የሚስቴን ተባረከች። በእናትሽ እሺ ልተባበረው። ይኸው መጣ። የቅማሎች አሳዳጅ የተባዮች አራጋፊ ጣቶች ውስጥ ጥፍር አለ ያክልኛል። ፀጉሬስ ተባለ ያነሳልኛል። አንሳልኝ። እሺ በያ ስልክ አለሽ እንዴ? ስልክ አለሽ? ትክክለኛው ቦታ ነው የመጣሽው። ምን አይነት ስልክ ፈልግ? በቃ አሪፍ ስልክ፣ ቆንጆ ስልክ አለ። ጄ 12 ጂቢ ነው፣ 25 ሺህ ብር የሚሸጥ ነው። ቆንጆ ስልክ አለ። በቃ አውጣ። አየር ላይ ተወስዷል። አዎ አየር ላይ ተወስዷል። አሁን የተበሉ እንዴት ስልክ ሄሎ፣ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ፣ ናፍቆኛል። ተገቢ ነው። ምንድነው አልናፈቅሁም እንዴ? ኧረ በያ እጅጉን አልናፈቅሁም ነው። ወፍ ኧረ ወፍ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? ምን እንግዲህ እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። እወድሻለሁ። ጭራሽኛ ፊት እንጀራ ተርጋ ተጨምላቃ 28 ዓመት እኮ አረጀሁ እኮ እንዴ። አግባ እያላችሁኝ አይደል? እና አግባ ነው እወድሻለሁ። በረበረ ምን ልጅ ወንዶች ተመልከቱት። ወንድ ልጅ የፈለገ ቆንጆ ብትሆን ኪስ ላይ ገንዘብ ከሌለ በሴት ዘንድ ዝንጀሮ ነህ። አንተ ግን አይደል? እኔ የለኝም። አንተ አለ? የለኝም። በቃ ቤቱ ደርሰናል። አንተ ገብተህ በሩን ክፈተው፣ ማንንም የለም። ኧረ እባክህ ትናንት የእነ ሰለሞንን ቤት ስንዘርፍ እኮ እኔ ነኝ ገብቼ የከፈትኩት። አንተ ነህ የምትገባው። ዛሬ ጧት እኮ እኔና ሰፉ ቤት ገብቻለሁ። አንተ ነው የምትገባው። ሁሌ በቃ አትፍራ። እስቲ እኛው ሁለታችንም ገብተናል። ስለዚህ ቁጥር እንጠጣላለን። የደረሰው ቀድሞ ገብቶ ምንድን ነው ቁጥር እንጥራ? አዎ እሺ፣ አንተ ሁለት ነህ፣ እኔ ሶስት ነኝ። ማን ይጠራልናል ቁጥር? ሰው ደግሞ ሰው ምንም ሰፈሩ ላይ ሰው የለም። ቆይ ወደዛ ደም ምናምን እንጥራ ነው። እዚህ ላይ ቁጭ ብለን እንጠብቅ። እሺ እንጠይቀው። እሱን ጠይቀው። ጋሻ እንድናስቸግርህ። እሺ ምን ነበር? ከሁለት ከሶስት ቁጥር ጥራልን። ማንዲ ለምን እንጠራላችሁ? እዚህ ቤት ልንዘርፍ ልንገባ ብለን ማለት ነው። ሁለታችንም ፈራና ማን ይግባ ያወቀ ይገባል ተባብለን ነው ቁጥር ጥራለን። እሺ የኔን ቤት ለመዝረፍ ቁጥር ልጠራላችሁ? ለምን ቁጥር ሳይሆን ፖሊስ ነው የምጠራላችሁ። ምንድነው ፖሊስ ልጠራላችሁ? ሰላም እንዴት ናችሁ? ትላንትና ጫማ ኦርደር አድርጌ ነበረ በ$30 ነው። በኢትዮጵያ ብር ወደ 4700 አካባቢ ነው። ይቅርታ ስሜታዊ ሆኜ ነው። ኦርደር ያረኩት ጫማ ጆርዳን 8 ይሄንን ነበረ። በሚያሳዝን ሁኔታ ይሄ ምንድነው ይሄ? በዚህ ካርቶን ነው ያመጡልኝ። በዚህ ምንድነው ይሄ ምንድነው? ጆርዳን 8 ነው ብለህ ይሄንን ጫማ በዚህ ካርቶን የሸጥክልኝ ሰውዬ ማለት ነው። አሸውደኝ መጣልሃለሁ። ጆ ውበቱ ጠቅነው ፍካቱ የሰቤው ካባ መሆኔን አልተረዳም። ተገቢ ነው ወይ ይሄንን መሸጥ? አጣጣ ኤክስ መጣች። ኧረ እባክህ ተዞራለህ እንዴ? ፍቅረኛ እንዳለው ሰው ደግሞ ለማለም ሲንግል ይሄን ጭምኬን ነው የምታመጭው። ነው ይበላሽ ናት ብር ጠርሽ ችጋራ። ከዚህ በኋላ ልጅ ልቀል ደሰለኝ። ረዳት መልሰኝ እባክህ ከቀልቤ ልሁንበት። ሌላ ነገር ማሰብ አልቻልኩም እኮ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this. It was at this moment that he knew he fucked up. No I don't take shit. I got no love for the fakeness. If you wanna play tough and wanna
show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love. ሰላም ከእናንተ ዘንድ ነው። እንግዲህ ይሄንን ቪዲዮ ከማሳየቴ በፊት ማለት እንደዚህ አይነት ሰው መልስ አልሰጥም ነበር፣ ግን ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ተባበሩኝ። እስቲ ሰምተን እንምጣ። ምን እንደሚል ሰምተን እንምጣ። አንተ ውጪ እኮ ነው ያለው ከኛ ጋር ነው እኮ ቆይ ሰምተን እንምጣ። ይሄ ያሟል እንደ አንተ ወንድም ነቃ በል ከኛ ጋር ነህ እና በቃ ይሄን ነው የምላችሁ ማለት ነው። ምን አይሰማችሁ? ምን ለምን በቃ እንዴት እንሰድና በቃ ለማፍሰና ምን ሆነ ነው እንደዚህ? አረ ኮፒ ሊንክ ቪዲዮ እናቴ ትሙት ብሩክ ኒውስን ሙሴ ሰለሞን ዛሬ ቀደምኳቸው። አሁን መሬ መንቀጥቀጥ አይታችኋል? የሚገርም መሬ መንቀጥቀጥ እችላለሁ እኔ ቤካ ፕሮ ዜና አንባቢ ክሬቲቪቲ ሳት። አሁን እናቴ ትሙት የሚገርም መሬ መንቀጥቀጥ አሁን ተከስቷል። ሙሴ ሰለሞንንም ማን ነው ብሩክ ኒውስንም ቀድሜዋለሁ። እችላለሁ። ላይክ አድርጉት ይሄን ቪዲዮ ግባ አንተ። ምንድን ነው አንቺን የሚያስደስትሽ? ባረጋው ነው እንደዚህ ግርማ እንዳየው ቪዲዮ ደላሉ አንቺ ነሽ እንዴ? ማለት ደላሉ ነኝ። ምን ፈልገሽ? ቤት ቤት ባለ 3 ባለ 4 ባለ 5 ባለ 6 ባለ 7 ባለ 8 ባለ 9 ከነ ቤተሰቦቼ የምገባበት ሰፋ ያለ ዋናው ሳሎኑ ዋናው ሳሎኑ እኮ ባለ ስንት መኝታ ነው? ባለ 3 መኝታ ሳሎን ነው። ሳሎን እንዳትጨነቂ በቃ ሳሎኑ ፈረስ እየጋለብክበት አውቶቢስ ታቆማለህ ምናምን መሀል ልጆችን ታጮትበታለህ። ከዛም ማለት ደግሞ ቲቪ አድርገን ምናምን ፈታ ማለት ትችላለህ። ችግር የለውም። የት አካባቢ ነው ፈልገው አንቺ? እዚህ አካባቢ ነው ፈልገው። እዚህ አካባቢ የት ነው? በቃ ካሽ ነው ዋናው። ስንት ያሽ ንገሪኝ። ችግር የለውም። እስከ ስንት ነው አንቺ አሁን አቅምሽ? እስከ 350 ብር ሃንድል አደርጋለሁ። እስከ 350 ብር ሃንድል አደርጋለሁ። ለርግ ነው እንዲፈልግሽ ወንድሜ። ምን አንተ ደላላ አይደል? ደላላ አይደል? እንደውም ደላላ አይደሉም። እና ምንድነው? ደላላ አይደሉም። እንደውም ነው ቁራሌው አንቺ አባ ወይ ሳትንሻል ያ አረ ያራዳ ልጅ ገበያ እኔ ለዚህ ተቸግሬያለሁ። አንተ ጭላ አረ ዛሬ ምንሽ ወደ አመት ይማ ሀብታም መሆን አለበት። ና ገና ባንክ ያለን ተወጣለህ። ና ትከተለኝ፣ እንደው ሻየጮክ ና ተከተለኝ አንተ። አረባ ጨረስክ? ዘረፍ አረባረ ይሄ ምንድነው? እና በሰው ሀገር ሄዶ ታግቶ ተመሞት፣ በሰው ሀገር ሄዶ በችግሩ በራብ ተመቆራመተ ይሻላል በሀገር ላይ። God have mercy upon us. ሰማዋት አረዲያ